ማን ነው? ማን ነው? ቁም! አባባ አባባ! አውሮራ ምንድን ነው? አባቴን ገደልሽው? እኔ አልገደልኩትም። እኔ አይደለሁም። ፍቅሬ መነኝ። አባትህን ያልገደልኩትም እኔ አይደለሁም። ፍቅሬ እባክህ መነኝ። እኔ አልገደልኩትም። እኔ አይደለሁም። እኔ አይደለሁም። እኔ አልገደልኩትም። እኔ አይደለሁም። እወድሻለሁ። እስኪ ድገምልኝ። እስከ ዘላለም አፈቅርሻለሁ። እውነትህን ነው? እስከ ዘላለም? አሌሳንድሮ፣ የምትጠይቀኝ ነገር አለ? የሆነ ነገር ተፈጥሯል። አውሮራ እንዳላደረገችው ንገረኝ። አፈቅራታለሁ። ታዲያ ለምንድን ነው የሮጠችው? እጅ አሻሯ መሳሪያው ላይ ተገኝቷል። የአባት ደም ልብስና ጫማዋ ላይ አለ። ይኸው የምርመራ ቡድኑ ያረጋገጠው አባት ተመቶ የወደቀበት ርቀት በሷ ቁመት ተነጻጻሪ መሆኑን ነው። ማመን አለብህ። ከሁሉም በላይ ለግድያ ያበቃት ምክንያት አባት ስልክ ላይ ተገኝቷል። መጨረሻ የተቀበለው የስልክ መልእክት አለ። ኢቫን ልታጠፋት ነበር ሀሳብህ? እናቴን ገደልካት አይደል? የት ነው የቀበርካት? አሌሳንድሮ ልታታለል ትችላለህ፣ እኔን ግን አታሞኘኝም። አገኘሃለሁ። ሰማኛለህ? አገኘሃለሁ። አዝናለሁ አሌሳንድሮ። አውሮራ ነች አባትን የገደለችው። አውሮራ፣ አውሮራ እንኳን ደስ አለሽ። ወደ ቤትሽ መመለስሽ ነው። ውጭ የሚቀበልሽ ሰው አለ? እህቴ ትኖር ይሆናል። አውሮራ አስታውሽ፣ የተፈታሹ በአመክሮ ነው። እንደምታውቂው ከፍርዱ 4 ዓመት ተቀንሶልሻል። 4 ዓመት ቀላል አይደለም። በጣም እድለኛ ነሽ። 8 ዓመት ያለ ጥፋት መታሰር እድለኝነት ነው?
ብለሽ እንደመጣሽው? አዎ አያታችን ቤት ብትሆን ይሻላል ብዬ ነው። ቴሳስ ቴሲን ታውቂያት የለ ዘገየ መምጣቱ አይቀርም። ከዚህ ቦታ እንሂድ። እሺ ውይ የኔ ነገር ምግብ እንደበላሽ እንኳን ሳልጠይቅሽ ደግሞ ቀበቶውን ሰሪ። የት ነው የምንሄደው? እኔ ጋ ፍሎረንስ። እዛ ተርፊያለሽ። ደግሞ ጥሩ ስራ አግኝቼልሻለሁ። አብደሻል እንዴ? ምን ሆነሽ ነው? ዞር በይ አውሮራ። ፍሎረንስ አልሄድም፣ ወደ ቤት እመለሳለሁ። አሁን ለኔ ቤት መመለስ ምን ማለት እንደሆነ ታውቂያለሽ? አውሮራ፣ የከተማው ሰው ስላንቺ ጥሩ አያስብም። ይጣሉሻል። ጉዳይ አይደለም። 8 ዓመት የታሰርኩት ቤት ይበቃኛል። ተመልሰሽ ምን የምታገኝ ይመስልሻል? ራሴን ይህ ሁሉ ዓመት አንድ ቀን ወደ ቤት እመለሳለሁ የሚል ተስፋ ነው ያኖረኝ። አሸነፍከኝ አይደል? እንደማሸነፍሽማ ነገረሽ ነበር። መሬቱ ይሄ ነው? አዎ ይሄ ነው። ዋናው መንገድ ድረስ 20 ሄክታር ይሆናል። አባቴ ሲሞት እንዳልሰራበት ልጅ ነህ ንግድ አችልም ብለው ባንክ ብድር ከለከሉኝና በማይረባ ዋጋ ሸጥኩት። አሁን ደግሞ ይሄው መልሼ ገዛሁት። ዋናው አንተ ደስተኛ መሆን ነው። በቢላባ ከአባትሽ በስተቀር ከኔ ይበልጥ መሬት ያለው የለም። እዛ ማዶ ያለው ቤት ይታያል። ለምን አናድሰውም? አንድ ቀን አብረን እንኖርበታለን። አንድ ቀን እንኖርበታለን አይደል? ቃል ግባልኝ። ቄሳር መጣ። ምንድነው ካንተ የሚፈልገው? ልታጥፋኝ ነው የምታስበው አይደል? ያለኝ መሬት ይሄ ብቻ እንደሆነ ታውቃለህ። ደግሞም ስምምነት ነበረን። ቄሳር ይኸውልህ በጣም የተሻለ አማራጭ ነው የሰጠሁህ። የማላቂ ይመስላል። እሺ አሁን ምን ላድርግ? የተለየ ነገር የለም። ጠርሙስ ወይን ማምረት እንቀጥል። አባትህ ቢኖር ኖሮ እንዲህ አያደርገኝም ነበር። የአባቴን ስም አትጥራ። ቄሳር ነገርኩ። አሁን ከፊቴ ዞር በል። እንኳን ደስ አለሽ ቪዮላ። ጥሩ እጮኛ አግኝተሻል። ይገርማል። ጠበቃ አሌሳንድሮ ሲላ ነኝ። አውሮራ ተለቃለች። እየቀለድክ ብቻ እንዳይሆን። መቼ? ዛሬ። ምን ተፈጠረ? አውሮራስ ሳላስበው ከመኪና ዘላ ወርዳ ሻንጣውን ይዛ ወደ እርሻ ሮጠች። በቃ መሀል መንገድ ላይ ጥላ ጠፋች። ምን ሆና? እኔ እንጃ አላውቅም። ብቻ ከኔ ጋር ፍሎረንስ መምጣት ፈለገች። ያቻት አውሮራ እንዴት ከስተሻል? ግን እንደ ድሮ አሁን ቆንጆ ነሽ። ነይ ወደ ቤት እንግባ።
እማ መጥቻለሁ። አውሮራ እናታችን ክፍል እንዳትገቢ። የታሰርሽ ጊዜ እንደተቆለፈ ነው። መፍትሄው ይሄ ነው? በር በመዝጋት ያለፈውን መሸሽ? አዎ፣ አንቺን ብትረሽ ጥሩ ነው። አውሮራ ምን ጠብቀሽ ነበር? እናታችን እንደሆነች በህይወት የለችም። እዚህ ነው መኖር የምፈልገው። እዚህ ልትኖሪ? አዎ። እህትሽ ምንም አልነገረችሽም እንዴ? አልነገርሻትም? ስለምን? እዳ ውስጥ ገብተናል ማለት ምን ማለት ነው? የወይን እርሻ ምርቱስ? እርሻው ላይ ለመስራት ብዙ ታግያለሁ፣ ግን ማንም ሰው ምርታችን አይፈልገውም። ምንም ማድረግ አልችልም። ለምን? እውነቱን ማወቅ ትፈልጊያለሽ? ሉቃንን እንደገደል ስለሚያስቡ ሁሉም ሰው ጀርባውን ሰጠ። ሰራተኞቹ፣ ገዢዎቹ፣ ጎረቤቶቹ ሳይቀሩ ጠሉ። አዝነው ሊያግዙን የሞከሩት እንኳን በመጨረሻ ፈርተው ሸሹ። ማንን ነው የፈሩት? ማንን ይመስልሻል? እዳ ውስጥ ገብተናል ማለት ምን ማለት ነው? የወይን እርሻ ምርቱስ? እርሻው ላይ ለመስራት ብዙ ታግያለሁ፣ ግን ማንም ሰው ምርታችን አይፈልገውም። ምንም ማድረግ አልችልም። ለምን? እውነቱን ማወቅ ትፈልጊያለሽ? ሉቃንን እንደገደል ስለሚያስቡ ሁሉም ሰው ጀርባውን ሰጠ። ሰራተኞቹ፣ ገዢዎቹ፣ ጎረቤቶቹ ሳይቀሩ ጠሉ። አዝነው ሊያግዙን የሞከሩት እንኳን በመጨረሻ ፈርተው ሸሹ። ማንን ነው የፈሩት? ማንን ይመስልሻል? አሌሳንድሮ። ለምንድን ነው ከስር የለቀቋት? በአመክሮ ነው። 4 ዓመት ቀንሰውላታል። በጣም ይገርማል። የአባታችን ገዳይ እንዲህ በቀላሉ ትለቀቅ? ይቺ ነፍሰ በላ። ተዋርደናል። ምን ማድረግ እንችላለን? አዝናለሁ። አባትን በጣም ነበር የማከብራቸው፣ ግን ምንም ማድረግ አንችልም። እቺ ሰይጣን ምንም እንዳልተፈጠረ አባቴን ገላ ቪላ ባል ትኖር ነው። ለምንድን ነው ግን እዚህ መምጣቷን ዝም ብላችሁ የምታዩት? የት ልትሄድ ነው? ያለችበት በራሴ መንገድ መፍትሄ አበጅላታለሁ። ነገሮች እንድታበላሽ አልፈልግም። የትም አትሄድም። እኔ ነኝ ነገር የማበላሸው? በቃ አሁንስ የሰለቸኝ የእናንተ ጭቅጭቅ ነው። ላንቺስ ምን ይሆን? ለእኔ ውሃ። አመሰግናለሁ። እሺ። አወቅሻት? እቺ ተፈታሽ ማለት ነው? ጃሮራ አይደለች? ተለቀቀች? ተለቀቀች እንዴ? ልጅ ሪካርዶ። አውሮራ የማይታመን ነው፣ የማይታመን ነው። እውነት አንቺ ነሽ? አዎ። ነይ እስኪ ነይ ነይ እንሂድ። አውሮሯን ምን ለማድረግ ነው ያሰብከው? ከዚህ ከዘማ እንድትወጣ የሚያስፈልገውን ሁሉ። ለማንኛውም የምተባበረ ነገር ካለ ሁሌም ታዛዥ ነኝ፣ አትርሳ። አመሰግናለሁ። ችግር ተፈጥሯል። ሰምቻለሁ። አውሮራ ተመልሳለች። ምን እናድርግ? ልንፈራት አይገባም። ምንም አታመጣም። እንደሱ ነው ተስፋ የማደርገው።
አባዬ ሰማ አይደል? ምን ተፈጠረ? አውሮራ ከስር ተፈታች። እና ምን አስጨነቀሽ ታዲያ? ከአሌሳንድሮ ጋር እንዳይገናኝ ፈርተሽ ነው? ምንም አይፈጠርም። እሱ ነበር እኮ ያሳሰራት። አሁን ደግሞ እኔን ይወደኛል። ኢቫን፣ ሰዎቹን ሰብስብልኝ። አሁኑኑ ላገኛቸው ፈልጋለሁ። ፍጠን፣ አስቸኳይ ነው። ፍጠን። እሺ፣ ይቅርታ አስጠበቅኩሽ አይደል? ታውቅ ነበር? ስለ ዕዳው ማለትሽ ነው? አዎ። ልትነግረኝ ይገባ ነበር። ታስረሽ ብነግርሽ ምን ፋይዳ አለው? ጥሩ ነገር አልነበረም አውሮራ። የከተማው ሰዎች ባንቺና ቤተሰብሽ ላይ ያደረጉት ነገር የማይገባ ነው። አሌሳንድሮ አሳፋሪ ነው። ግን እውነት እሱ ነው? አሌሳንድሮ እንዲጨከነብን? መሬታችንን ማንም አይነጥቀንም። አይሆንም ሪካርዶ። ልረዳሽ እችላለሁ፣ ግን መጀመሪያ መኝ ከሞንፎርቴዎች ጋር እንዴት ትጣላለህ? ወንድሞች ናቸው እኮ። ወንድሞቼ መሆናቸው ለውጥ አያመጣም። መሀይሞች ናቸው። አልወዳቸው። እንኳን ደህና መጣሽ። ማወቅ ያለባችሁ ነገር አውሮራ ታቪያኒ ለእያንዳንዳችን ትልቅ ችግር ነች። ለሁላችን አንድ ቀን ተነስታ ማወቅ የማይገባትን ሚስጥር ማነፍነፍ ከጀመረች ማን ላይ ችግር የሚፈጠር ይመስላችኋል? እያንዳንዳችን ላይ። ሚስጥራችንን እስኪወጣ ቁጭ ብለን መጠበቅ የለብንም። በጭራሽ አይሆንም። ይገባችኋል? እንደዚህ እንዳይሆን የራሴን እርምጃ ወስዳለሁ። ጠበቃው እንዴት ነህ? አብዳሃል እንደዚህ የመጣው ስትገባ ሰው አይቶ እንዳይሆን ብቻ። ለእሷ አትጨነቅ። ይልቅ አውሮራን አየኋት እና ምን ይሁን? አሌሳንድሮ ድራሿን ነው የሚያጠፋት። ልጅቷ በጣም ግትር ነች። እሱም ከሷ የባሰበት ነው። ሌሎቹ ምንድን ነው የሚሉት? ስማ ጌታዬ፣ ስለ አውሮራ ምንም ስጋት አይግባ እሺ? ምንም አታመጣም። ሉቃን መግደሏን ምስክር የሆነልን እሱ እንደሆነ። ስለ እናትየዋስ ኢቫ ተሳስብም? አውሮራ ልታገኛት ብትሞክር ምን የሚፈጠር ይመስላል? ማንም ከሞት የሚነሳ የለም። እውነት? ይኸውልህ ችግሩ እኮ አንድ የሞተ ሰው ሬሳ አለው። የኢቫ አስክሬን መቼ ተገኘና? ያውን ብዙ ነገር ታውቅ ነበር። አሁን ያለቀለትን ነገር ባናነሳስ? ላናገረው ፈልጋለሁ። እኔን ያናገርከኝ ይበቃል። አንተ ምንም ማለት አይደለም። አለቃ ማናገር ፈልጋለሁ። ባትከራከረኝ ጥሩ ነው። ኮርቴ፣ ይሄን ልነግርህ አይገባም፣ ግን አውሮራ ይሄን ያህል ካስጨነቀች ልታስፈራራት ትችላለህ። አይኗን ማየት ካልፈለግ አገር ጥላ እንድጠፋ አድርጋት። መቼም ይሄ ላንተ አይከብድህም። ሂድልኝ። ላይህ አልፈልግም። አትመለሽ ይሻል ነበር። 8 ዓመት ሙሉ ቆይታ የምትለኝ ይህንን ነው? ምን እንድልሽ ነበር የፈለግሽው? እስር ቤት እንዴት እንደነበር እንጠይቅሽ? ስለ አንቺ ምን እንደሚሰማኝ ነው? ፈሪ ነህ። አያቴ ምን ያደረገችህ ነገር አለ? ራሷን መከላከል የማትችል ምስኪን ነች። አባቴስ ራሱን መከላከል ይችል ነበር ወይስ ከጀርባን የመታሽ? አንድ ያልበቃ ብሎ 3 የመታሹ ለዛ ነው? መጀመሪያ ስትመጪው ራሱን ስቶ ነበር። እንድትራሪለት አልለመነሽ? ንገሪኝ። ምንም አልተቀየርሽም። እንደ ድሮ የማትረቢ ነሽ። ለዛ ነበራ ታፈቅረኝ የነበረው።
የሚያፈቅርሽ ሰውዬ ሞቷል። ከ8 ዓመት በፊት አባቴን ስትገይ። የምፈራህ አይምሰልህ። ልታደርገኝ የምትችለውን ሁሉ አድርገሃል። እርግጠኛ ነሽ? ምን ነው ምን ሆንሽ? መከራችን ያለቀ መስሎኝ ነበር። ገና መጀመሩ ነው። ይሄንን እሱን ይተውልሽ። ስሚኝ፣ የፈለገ ቢሆን ምንም ነገር እንደማታደርጊ ቃል ግቢልኝ። ይሄ የማይረባ ማን እንደሆንኩ አላወቀኝም። በጭራሽ አያውቀኝም ነበር ማለት ነው። አሳየዋለሁ። ስለ ሌላው አታስብ። ስለ ሚስት ብቻ ተጨነቅ። እሺ አለቃ። አመሰግናለሁ ከርማጭል። እሺ በህይወት ካለሽ እንገናኝ ይሆናል። በህይወት ካለሽ እንገናኝ ይሆናል። ከ30 ዓመት በፊት የመሬት ሆና ነበር። ሌሎቹ መሬታቸውን ሲሸጡ አባቴ ወይን የመጥመቅ ህልሙን አልተውም ብሎ አሻፈረኛል። እብድ አድርገው የሚደንቅ ታሪክ ነው። ዛሬ በዓለም ላይ ወይናችን በጥራትም በጣምም ከሁሉም የላቀ ነው። ይህ ሊሆን የቻለ በአባታችን ጥንካሬ ውጤት ነው። ለአባቴ ማስታወሻ ይህንን ጽዋ አነሳለሁ። እናመሰግናለን አባ። ለአባታችን ይቅርታ። እሺ ከኔ ጋር ጽዋ አታነሳም? ይሄ ውሻ ኑሮዬን እንዴት እንዳመሰቃቀለው ይታያል። የወይን እርሻዬን ነጠቀኝ። 20 ሄክታር መሬት ለሱ ምንም አይደለም፣ ለእኔ ግን ህይወቴ ነው። አውቃለሁ ቄሳር፣ ሰምቻለሁ። ከማህበሩ ሊቀመንበርነት ሊያነሳ እንዳሰበ ሰምተሃል? እሱንም ሰምቻለሁ። ሮጌሮ፣ አንተ ብቻ ነህ ልታስቆመው የምትችለው፣ አንተ ብቻ። አመሰግናለሁ። አውሮራ፣ እኔ አላምንም። ወይኔ አምላኬ!
ሰላም ቪዮላ። ስለተፈታሽ በጣም ደስ ብሎኛል። ነገ መጥቼ ልጠይቅሽ ነበር። እውነት? 8 ዓመት ሙሉ የት ነበርሽ? ደብዳቤውን እንኳን መች መልሰሽ ታውቂያለሽ? አታስመስይ፣ ጓደኛ እንደዚህ አይደለም። አውሮራ ተመለሺ፣ መግባት አትችይም። ዛሬ የተለየ ቀን ነው። ማንም ሰው ያለ ጥሪ መግባት አይችልም። ለምን አትሰሚኝም? የከተማው ሰው በሙሉ እዚህ ነው ያለው። ማንም ቢኖር ጉዳይ አይደለም። ባለቤቴ በጣም ተቀይመዋል። መቅረት አልነበረብህም። እኔም ተናድጄብሃለሁ። እውነት እውነት? ትናንት ረዥም ሰዓት ጠብቄ ነበር። ስራ ነበረኝ። ዝርዝሩን ታያለህ? እንዴት እንዲህ ሊሆን ይችላል? በጣም የተጋነነ ነው ይሄ። ያሳዝናል። ሌላ ስራ የሌለ ሰው መፈለግ አለብኝ ማለት ነው። እስኪ ስማ አንተ፣ የሚሸጥ ዕቃ መሰልኩ? ነይ ውስጥ እናውራ። ቫዮላ። ይቅርታ አባዬ፣ አሌሳንድሮ ማናገር አለብኝ። አሁን ማናገር የምትችይ አይመስለኝም። ወዴት ነው? ራሱ ይወጣ። ያውልህ ተረጋጋ። ገንዘብህን አልፈልግም። ያስፈልግሽ ይሆናል። ከዚህ ሀገር እንድጠፋልህ ነው? የቻልሽውን ያህል ብትርቂ ጥሩ ነው። ካለሽበት ሁኔታ አንጻር አስፈላጊሽ ነው። እስከ ነገ መወሰን አለብሽ። አሁን ዞር በይልኝ፣ ብዙ ስራ አለብኝ። የሚሸጥ ዕቃ አይደለሁም። ድጋሚ እንድትጎዳኝ በፍጹም አልፈቅድልህም። እስር ቤት ምን እንዳስተማረኝ ታውቃለህ? ምንም ቢፈጠር መቋቋም እንደምችልና በህይወት መቆየት እንዳለብኝ ነው። የፈለግከውን ብታደርግ ከዚህ ሀገር ንቅንቅ አለለው። ታይ እንጂ ከባንኩ ጋር ስምምነት ስላለኝ አውጥተው እንደጣሉሽ መሬቱ የኔ ይሆናል። አታደርገው። እሱን አሳይሻለሁ። መጀመሪያ ምን እንደማድረግ ታውቂያለሽ? ቤቱን አፈርስና የቤተሰቦች ርስት ሁሉ ድራሹ እንዲጠፋ ነው የማደርገው። እስኪን ስትቋቋሚ እናያለን። የኔ ፍቅር ይቅርታ፣ እንግዶቻችን እየጠበቁ ነው። አሰማሽም እንዴ? ስለ እኔና ቫዮላ ማንም አልነገረሽም? ይኸውልሽ አውሮራ፣ 8 ዓመት በጣም ረዥም ጊዜ ነው። ለአንቺ የሚሆን ቦታ የለኝ። ተተክተሻል። በጣም የሚገርም ነው። እስር ቤት ምንም አልለወጠሽም። አታስብ፣ መሄዴ ነው። በጀርባ በኩል መውጫ አለ ላካሄድሽ። በዚህ ሁሉ ሰው ፊት እንደገና ማለፍ ትችያለሽ። እሺ እንደፈለግሽ፣ ግን ሁሉም ስላንቺ ነው የሚያወራው። ምን ነው አታምኚኝም? እሺ በዚህ በኩል ቆሚ። መውጫው የታል? ታውቂያለሽ፣ ማንም እዚህ መጥቶ አያውቅም። ምርጥ ወይን እዚህ ነው የምናስቀምጠው። የሚያምር ቦታ ነው አይደል?
ቆይ ቀስ በይ እንጂ የትም አታመልጭም። ልቀቀኝ! ልቀቀኝ! አፍሽን ዝጊ። ይታይሻል ለምን ባዶ እንደሆነ ታውቂያለሽ? ወረቀቱን ይውስኪ። 2004 እዚህ የሚልሽ ነገር የለም? አባቴን የገደልሽበት ዓመት ነበር። ምን ያህል ተቸግረ እንደነበር ታውቂያለሽ? ምንም ምርት አልነበረንም። የማውቅልህ ነገር የለም። አሳልፈኝ፣ አለበዛጨዋለሁ። ልቀቀኝ! ማንም አይደርስም። የሚገባሽን ቅጣት ያገኘሽ ይመስልሻል? 8 ዓመት ለእኔ በቂ ቅጣት አይደለም። ይገባሻል? ለእኔ በቂ ቅጣት አይደለም። ልቀቀኝ! ምን ልታደርጊ ነው? ልቀቀኝ! ወንድሜን ምን አድርገህ ነው? አሁንም ልትጎጂ ያምርሻል? እርዱኝ! ልቀቀኝ! ዝም በይ፣ ማንም አይደርስልሽም። አፍሽን ዝጊ። ሁለት ሺህ አራት እዚህ የሚልሽ ነገር የለም? አባቴን የገደልሽበት ዓመት ነበር። ምን ያህል ተቸግረ እንደነበር ታውቂያለሽ? ምንም ምርት አልነበረንም። የማውቅልህ ነገር የለም። አሳልፈኝ፣ አለበዛጨዋለሁ። ልቀቀኝ! ማንም አይደርስም። የሚገባሽን ቅጣት ያገኘሽ ይመስልሻል? 8 ዓመት ለእኔ በቂ ቅጣት አይደለም። ይገባሻል? ለእኔ በቂ ቅጣት አይደለም። ልቀቀኝ! ምን ልታደርጊ ነው? ልቀቀኝ! ወንድሜን ምን አድርገህ ነው? አሁንም ልትጎጂ ያምርሻል? እርዱኝ! ልቀቀኝ! ዝም በይ፣ ማንም አይደርስልሽም። አፍሽን ዝጊ። ምን ልታደርጊ ነው? እኔን የምትገይኝ ነው? ነይ በይ። እንደገና እንድስምሽ ትለመኝኛለሽ። ይሄ ነው አይደል ያማረሽ? እናትሽ ከአባትሽ ስትፈልግ የነበረው ይሄን አልነበር? ያቺ ባለጌ እናትሽ አንቺም ያው ናችሁ። አይሆንም። ምን እየሆንክ ነው አንተ? ምን እያደረክ ነው? ሂድ ሂድ ብያለሁ። ሂድ። አይዞሽ፣ ተረጋጊ። አይዞሽ። ነይ፣ እኔ እሸኝሻለሁ። ነይ። ጥፋቱ የራስሽ ነው። እዚህ መምጣት አልነበረብሽም። ነገር ፍለጋ ነው። ወንድምህ ሊደፍረኝ በሞከረ ጥፋቱ የኔ ነው። የአባቴ ገዳይ ነሽ። ለአንቺ የሚያዝን ሌላ የለኝም። ስትፈልግ ገደል ግባ። ቆሻሻ ነህ። ሂድልኝ፣ ሂድልኝ። አውሮራ፣ ምንድን ነው? ምን ሆንሽ? ምን አደረጉሽ? ምን ተፈጠረ? ልጄ ምንድን ያደረካት? ወድቃ ነው። ምንም አልሆነችም። ነገ ይሻላታል። እንዲያደርጋት የምለቅ ይመስላል? አያቴ ውሰጃት፣ ለፖሊስ እደውላለሁ። ነይ ልጄ፣ ወደ ቤት ነው። እህቴ ማለት እኮ በጣም ከባድ ወንጀል ነው። ሊደፍረኝ ሞከረ ነው የምትይኝ? እውነቴን ነው። አይደለም። ለምን ትዋሻለሽ? ከእንግዶቹ መካከል ማንም ያየ ሰው አልነበረም። ስራዬ እንዴት መስራት እንዳለብኝ ደግሞ አንቺ አትነግሪኝ። አሌሳንድሮ በቦታው ነበር። አቶ አሌሳንድሮ ንገረው። አዎ፣ አውሮራ እኔ ቤት ነበረች። እንድትሄድ ጠይቂያት ነበር፣ ግን በቃ ማስቀመጫ ክፍል ውስጥ አገኘኋት። ከእሷ በስተቀር ማንም አልነበረም። እውነቱን ንገረው።
ኤድዋርዶ ከእቴ ጋር አዳራሽ ውስጥ ነበር። እኔን ካላመንከኝ 100 ሰው ይሄን ሊያረጋግጥልህ ይችላል። እሷን አትመናት። አንተ የማትረባ ሴትዮ፣ እባክሽ ስነ ስርዓት ይኑርሽ። ሻለቃ ቁስሉ አይታይም እንዴ? ይኸው እስኪ ይሄንን እሷን ያደረገችው። 8 ዓመት ታስሮ የተፈታን ሰው ማመናችን። ስንት ነው የከፈለ? እንዴት ብትደፍሪ ነው አንቺ? እኔ ነኝ ገንዘብ የሚቀበለው? ከስር የተፈታሹ በአመክሮ እንደሆነ ረሳሹ እንዴ? ምን እንዳደረግሽ ይገባሻል? የገደልሽው ሰው ቤት መሄድሽን ለዳኞች መናገር እችላለሁ። ተመልሰሽ እስር ቤት መግባት ትፈልጊያለሽ? መልሽልኝ። ተመልሰሽ መታሰር ትፈልጊያለሽ ወይ? አልሰማሁሽም። አልፈልግም። አልሰማሁሽም። አልፈልግም። መልካም ጌታዬ፣ እንግዲህ ይቅርታ ያድርጉላትና ይህን አስቀያሚ ነገር እንዳልተፈጠረ እንቁጠረው። ልምከርሽ፣ በተቻለሽ ፍጥነት ቪላ ባለቀሽ ውጭ። እዚህ ማን እንደሆንሽና ምን እንዳደረግሽ የማያውቅ ሰው የለም። ሁሉም ያውቅሻል። እንሂድ ማንሲኒ። ደህና ደር አሊሳንድሮ። አመሰግናለሁ ኮርቴ። ሻለቃ ይቅርታ፣ አንግል ልጅቷ ላይ ትንሽ የጨከንክባት መሰለኝ። ማንሲኒ እንሂድ። እንደዚሁ ተሰናት ልንሄድ ነው? ልጅቷ እኮ ጥቃት ደርሶባታል። ማንሲኒ፣ አውሮራን ሳውቃት ረጅም ጊዜ ነው። ጥያቄን አቁምና እንሂድ። አውሮራ ነች አባትን የገደለችው። አሌሳንድሮ ቆይ አንዴ ስማኝ። አንቺ ዝም በይ። ምን እንዳደረክ ይገባል? እንኳንም ሻለቃ ኮርቴ ኖራ ልትደፍራት ነበር። ስትበጣብጥ ነበር። ምናልባት ፈልጋ ይሆናል። አብደሻል እንዴ? ይኸውልህ የት ድረስ ራሴን መቆጣጠር እንዳለብኝ ያውቃለሁ። ትምህርት ይሆናት ብዬ። እዛ ከሆነ ደደብነህ ማለት ነው። አረመኔ ነህ። ይሁና፣ ምን አለ በዘራችን ያለ ነው። አንተ ራስህ ከአባታችን ገዳይ ጋር ስተኛል ነበር። አቁሙ! በሷ ምክንያት መጣላት አለባችሁ? አሁንስ አበዛው። ከዚህ በኋላ እንደዚህ አይነት ነገር ማየት አልፈልግም። ትላንትና ላንተ ስል አስዋሻኝ። የማልፈልገውን ነገር አደረኩ። ትላንትና ላንተ ስል አስዋሻኝ። የማልፈልገውን ነገር አደረኩ። አውሮራ በሩን ክፈቺ። አትምጭ ብለሽኝ ነበር። ያልሽው ደረስ አይደል? አውሮራ እባክሽን በሩን ክፈቺና እናውራ። እባክሽ ተይ። አውሮራ ትክክል ነሽ። እስከዛሬ ምንም ያደረኩት ነገር የለም፣ ግን ከዚህ በኋላ ብቻሽን አይደለሽም። በእውነት እምልልሻለሁ አውሮራ። ጌታዬ፣ የምጠይቀኝ ነገር ከህግ አንጻር አግባብ አይደለም። ህግ ችግሮች እንዳሉብን ታውቃለህ። እሱን እረዳለሁ። ዝም ብለህ እነሱ ጋር ደውለህ ባንኩ በአስቸኳይ ሄዳችሁን ክፈሉ፣ ካልከፈላችሁ ውጡ ብሏል በላቸው። ይሄ ላንተ ቀላል ነው። ውሉ እኮ ግልጽ ነው። ቀሪ 2 ወር አላቸው። ትንሽ ታገስ። ከዛ በኋላ በፍርድ ቤት ንብረታቸውን መውረስና ለአንተ ማሳለፍ እንችላለን። 2 ወር አይደለም 1 ቀን መቆየት አልችልም። ነገ መደወል ካልቻልክ ሌላ ሰው አስደውላለሁ። ገባህ? አንተ ማስቀየር ደግሞ በጣም ቀላል። እንደሱ አይደለም። ተረጋጋ። እስኪ ረጋ ብለን እንነጋገርበት።
ያንተ ቢጤ ከ8 ዓመት በፊት አባቴ ሙቶ ምን እንዳለ ታውቃለህ? በጎ አድራጎት ድርጅት አይደለንም ነበር ያለው። ልንታገስ አንችልም ብሎ ነበር። ዛሬ ላይ ግን እኔ ነኝ መታገስም አልችልም። ሪካርዶ ነው? አዎ ደውዬለት ነው። ሰላም ሪካርዶ። ሰላም። ምን ሆናችሁ ነው? ይቅርታ አንተ ማስጨነቅ ፈልጌ አይደለም፣ ግን ማን ጋር መደወል እንዳለብኝ ግራ ስለገባኝ። አውሮራ የት ናት? ማታ ክፍሏ ገብታ ዘግታ እንደተቀመጠች ነው። አልወጣችም እስካሁን። እሺ መጣው። አውሮራ፣ ሪካርዶ ነኝ። በሩን ክፈችልኝ። ላናግርሽ እፈልጋለሁ። አውሮራ፣ ምን እንደተፈጠረ አውቃለሁ። እህትሽ ሁሉንም ነገር ነግረኛለች። እባክሽ በሩን ክፈችልኝ። ሪካርዶ አውሮራ፣ ምንድን ያደረጉሽ? ማን እንደመጣ? ምን አይነት ሰው ናንተ ግን? ኤሌና፣ ይሄን አሳማ ልግደለው እንዴ? መሞት ትፈልጋል? አውሮራን ልትደፍራት ሞከርክ። አሌሳንድሮ ለፖሊሱ አሸል። ይሄ ነው የቤተሰባችን መጨረሻ። ዛሬ ዝምድናችን እንዴት ትዝ አለ እባክህ። ዛሬ ነው ወንድማችሁ በመሆን ያፈርኩት። አሌሳንድሮ የታለ? እዚህ ነኝ። ምን ማድረግ ነበረብኝ? ወንድሜን አሳልፌ መስጠት? ግድ የለም፣ ኤድዋርዶ የሚገባውን ቅጣት ያገኛል። አሁን ፍትህ ሰጪ ሆንክ ማለት ነው? አዎ ነኝ። ቤተሰቤን በተመለከተ ትክክል የመሰለኝን ነገር አድርጋለሁ። አንተ የምትፈልገው እንደመረጥከው እኔም ራሴን ወስናለሁ። አውሮራን ከቤቷ ማባረር ትክክል ይመስልሃል? እሷ ነች የላከች? ምን ይመስልሃል? ሪካርዶ፣ ምንድን ነው የምትፈልገው? ተዋት እስኪ፣ ትኑርበት በቃ። ይቅር እንድላት? አይ ይቅር በላት አላልኩም። ሺህ ጊዜ ነግሬሃለሁ፣ ጥፋተኛ አይደለች። ደግመህ እንዲህ እንዳትለኝ። ደጋግሜ ነግሬሃለሁ። መጀመሪያ እስር ቤት ልጠይቃት ሄጄ ምን እንዳለች ነግሬሃለሁ። ስለ አንተ ነው የጠየቀችኝ። ነፍሰ ገዳይ እንደዛ የሚያደርግ ይመስልሃል? ስንት ዓመት እንድታሞኝ ፈቅደላታል። ለምን ይመስልሃል? ይሄ ቅስና የምትለው ነገር ነው። በሷ ለምንድን ነው ታዲያ? እሳ አባቷ ነህ? ውድ ጓደኛዋ? ወይስ ሌላ ነገር አለ? ይህን ያህል ተበላሽተሃል? እሷ ላይ ለመመስከር ምን ያህል እንደተቸገርሁ ታውቃለህ። አውሮራን ወዳት ነበር። እሱ ነበር እርግማኔ። አባቴን የገደለው አንዱ የውስጤ ክፍል እንደሆነ ነው የሚሰማኝ። አሁን እስገባ